ሰላም ውድ ኢትዮጵያውያኖች እንዴት ናችሁ? ሰላም ናችሁ? እንዲሁም ሙስሊም እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ክርስቲያን እህት ወንድሞቼ እንኳን አደረሳችሁ። መድኃኒዓለም በያለበት ይጠብቀን። ሀገራችን ኢትዮጵያን ሰላም ያደርግልን። በያለበት ሰላም ኢትዮጵያን ሰብስክራይብ እንዲሁም አባላታችን ወንድሞቼ በያለንበት ሰላም ያድርገን። በያለንበት በየሃይማኖታችን ለሀገራችን ጦርነት እናድርግ። እኛ እዚያ ወገኖቻችን በሚችሉት እየተከላከሉ የሚወጡ ያሉት ደግሞ ባለንበት በጸሎት በምንችለው ነገር ኢትዮጵያን አስበን ስንቀመጥ በሁሉም ነገር ኢትዮጵያን አስበን በጸሎት ፈጣሪ አምላክ ከዚህ ማለት ኢትዮጵያ ሀገር ማለት እናት ናት። እናት ማለት ሀገር ናት። ሀገር ከሌለን እኛም በያለንበት መስራት አንችልም፣ ክብርም አይኖረንም። ሀገራችንን መድኃኒዓለም ይማርልን። ወገኖቻችንን ተሰቃዩ በቃ ያላቸው ከአመት አመት ከወር ወር እየቀጠለ ነው የኢትዮጵያ ስቃይና ሰቆቃ፣ የወገን ሞት። ሀገር ማለት እኮ ወገኖች ህዝብ ነው። ህዝብ ከሌለው ሀገር ብቻውን ያደርጋል? ምን ያደርጋል? ሀገር ብቻውን አጥፈን ብንቀመጥ ጎረቤት ዘመድ ይሆናል? አይሆነንም እኮ። ሀገራችን ኢትዮጵያ ሰላም ያደርግልን። መድኃኒዓለም በቃችሁ ይበላል። ይብቃል ሲቃው መከራው ነው። የኢትዮጵያ ሀዘን ይፈጸማል በሰው ደም አመት ተስማሚ አረንጓዴ ለምለም የጀግኖችሽ ክብር ዳር ሰላም ኢትዮጵያ ኑሪ ለዘላለም ኢትዮጵያ ኑሪ ለዘላለም። ኢትዮጵያ